መዝሙር ውስጥ ይፈስና እንዲል ነበርነ በምን አይነት ዜማና ቃል ማመሰግን ይበቃሃል አምላኬ መታመኛዬ ሆይ ነፍሴ ትባርክህ አርፋ ባንተ ላይ ዝማሬና ቅኔ ለስም መድኔ በምን አይነት ዜማና ቃል ማመሰግን ይበቃሃል አምላኬ መታመኛዬ ሆይ ነፍሴ ትባርክህ አርፋ ባንተ ላይ ዝማሬና ቅኔ ለስም መድኔ ወገኖቼ በምን አይነት ዜማና ቃል ብናመሰግነው ይበቃናል በምን አይነት ዜማና ቃል ብናከብረው ይበቃናል የተደረገልን ነገር ቀላል አይደለም ዛሬ የጌታችን የመድኃኒታችን የኢየሱስ ክርስቶስን የተወለደበትን ቀን ስናከብር ምስጋና ያጥረናል እግዚአብሔር የተመሰገነ ይሁን እግዚአብሔር ስሙ ይባረክ ማደሪያው ይባረክ እግዚአብሔር ዛሬ በልቤ ከናንተ ጋር እንድካፈለው በልቤ ያስቀመጠው ቃል እግዚአብሔር ስለ ህዝቡ ይወርዳል የሚል ሐሳብ ነው እግዚአብሔር ስለ ህዝቡ ይወርዳል አምላክ መልአክ ልኮ ማዳን ይችላል አምላክ ቃል ተናግሮ ማዳን ይችላል ግን እግዚአብሔር ስለ ህዝቡ የሚወርድ አምላክ ነው በምን አይነት ዜማና ቃል ብናመሰግነው ይበቃናል በምን አይነት ክብር ጌታን ብናከብረው ይበቃናል ወገኖቼ ብናሸበሽብ እልል ብንል ብናጨበጭብ ይሁሉ ሲያንስበት ነው ጌታ ለምን እግዚአብሔር ስለ ህዝቡ ይወርዳል ታስታውሳላችሁ ዘጸአት ምዕራፍ 3 ላይ ከቁጥር 1 ጀምሮ እግዚአብሔር ቃል ሲናገር እንዲህ ይለናል ሙሴም ይላል የዮቶርን የአማቱን የምድያም ካህን በጎች ይጠብቅ ነበር ወደ ምድረ በዳ ዳርቻም በጎቹን ነዳ ወደ እግዚአብሔርም ተራራ ወደ ኮሬብ መጣ ይላል የእግዚአብሔር መልአክ በእሳት ነበልባል በእሾህ ቁጥቋጦ መካከል ታየው እነሆም ቁጥቋጦ በእሳት ሲነድድ ቁጥቋጦም ሳይቃጠል አየ ሙሴም ልሂድና ቁጥቋጦ ስለምን አልተቃጠለም ይህን ታላቅ ራእይ ልያለ ሃሌሉያ ይህንን ታላቅ ራእይ ልመልከት ብሎ ሙሴ መጣ ይላል እግዚአብሔርም እርሱ ይመለከት ዘንድ እንደመጣ ባየ ጊዜ እግዚአብሔር ከቁጥቋጦ ውስጥ እርሱን ጠርቶ ሙሴ ሙሴ ሆይ አለ ዛሬም እያንዳንዳችንን በስማችን የሚጠራ ዛሬም ስለ እያንዳንዳችን ጉዳይ የሚወርድ አምላክ ስሙ የተባረከ ይሁን ሙሴ ሙሴ ብሎ ጠራው ይላል እርሱም እንሆኝ አለ ወደዚህ አትቅረብ አንተ የቆምክበት ስፍራ የተቀደሰች መሬት ናትና ጫማህን ከእግርህ አውጣ አለው ደግሞ እኔ የአባት አምላክ የአብርሃም አምላክ የይስሐቅ አምላክ የያዕቆብም አምላክ ነኝ አለው ሙሴም ወደ እግዚአብሔር ያይ ዘንድ ፈርቷልና ፊቱን ሸፈነ ይላል እግዚአብሔርም አለ በግብጽ ያለውን መካዱ ቫራዲያ ሳንዳ በግብጽ ያለውን የሕዝቤን መከራ በእውነት አየው ከአስገባሪዎቻቸውም የተነሳ ጩኸታቸውን ሰማው ስቃያቸውንም አውቄያለሁ ልብ በሉ በግብጽ ያለውን የሕዝቤን መከራ በእውነት አየው እግዚአብሔር ያያል እግዚአብሔር ይመለከታል ወገኖቼ የምታልፉበትን ነገር ሰዎች ላያውቁ ይችላሉ የቅርቤ የምትሏቸው ሰዎች ላይረዷችሁ ይችላሉ እግዚአብሔር ግን ሁሉን ያያል ኢትዮጵያን ያያል ኤርትራን ያያል አሜሪካን ያያል የዓለምን ሕዝብ ሁሉ እግዚአብሔር ያያል ሃሌሉያ የሚመለከት አምላክ አለ ጽዮን ለዚህ ነው አንድ ጊዜ እግዚአብሔር እንደሚያይ ረስታ እግዚአብሔር ረስቶኛል አለች እግዚአብሔር የኔን ነገር ትቶታል አለች የዘላለም አባት እግዚአብሔር ግን እንዲህ አላት በውኑ አላት ሴት ከማህፀኗ የወጣው ልጅ እስከማትራራ ድረስ ልትረሳ ትችላለችን አለ እግዚአብሔር አዎ አለ እግዚአብሔር እርሷ ትረሳ ይሆናል አለ እኔ ግን አለ አረሳሽም አለ እግዚአብሔር አይረሳም እግዚአብሔር አይተውም እግዚአብሔር ለማላገጫ አሳልፎ አይሰጥም እግዚአብሔር እንዲህ አለ በግብጽ ያለውን የሕዝቤን መከራ በእውነት አየሁ አለ ሜጋዶቫ እግዚአብሔር በእውነት ያይሃል ወንድሜ እግዚአብሔር ያይሻል እህቴ ያለቁ ነገሮቻችን የእግዚአብሔርን አለማየት አይነግሩንም
በምድራችን ላይ ያለው ችግርና ጦርነት እግዚአብሔር አያይም እንድንል አያደርገንም። ዛሬ ነግራችኋለሁ ወገኖቼ፣ እግዚአብሔር ያያል። በግብጽ ያለውን የሕዝቤን መከራ በእውነት አየኋል። ከአስገባሪዎቻቸው የተነሳ ጩኸታቸውን ሰማኋል። እግዚአብሔር ያያል፣ እግዚአብሔር ይሰማል። ጩኸትን ይሰማል እግዚአብሔር። ጩኸትን ይሰማል እግዚአብሔር። በራችሁን ዘግታችሁ የምትጮሁ ወደ እግዚአብሔር የምታነቡ ሰዎች ዛሬ ምስራች ነግራችኋለሁ። እግዚአብሔር ያያል፣ እግዚአብሔር ይሰማል። ጠላት ዲያብሎስ የሚላችሁን አትስሙ። ጩኸት አይሰማም፣ ጩኸትሽ አይሰማም። እግዚአብሔር ይሰማል፣ እግዚአብሔር ያያል። ሰማሁ አለ፣ ደግሞም አየሁ አለ። ስለዚህ ተመልከቱ፣ ስቃያቸውንም አውቄአለሁ አለ። እግዚአብሔር በሕዝቡ ስቃይ የሚደሰት አምላክ አይደለም። እግዚአብሔር በሕዝቡ ጩኸት የሚደሰት አምላክ አይደለም። እግዚአብሔር ያያል፣ እግዚአብሔር ይሰማል፣ እግዚአብሔር ያውቃል። እርሱ ሁሉን አዋቂ አምላክ ነው። አውቄአለሁ አለ። ቁጥር 8 ተመልከቱ። ከግብፃውያን እጅ አድናቸው ዘንድ እግዚአብሔር ያያል፣ እግዚአብሔር ይሰማል፣ እግዚአብሔር ያውቃል። እግዚአብሔር ደግሞ ምን አለ? አድናለሁ አለ። አድናቸው ዘንድ ከዚያችም ሀገር ወተትና ማር ወደምታፈስ ሀገር፣ ወደ ሰፊቱና ወደ መልካሚቱ ሀገር፣ ወደ ከናናውያንም፣ ወደ ኬጢያውያንም፣ ወደ አሞራውያንም፣ ወደ ፌሪዛውያንም፣ ወደ ኤዊያውያንም፣ ወደ ኢያቡሳውያንም ስፍራ አወጣቸው ዘንድ ልብ በሉ። አሁን ቁጥር 8 ላይ ወረድሁ አለ። እግዚአብሔር ስለ ሕዝቡ ይወርዳል።